እንኳን ወደ ዝንቅ ቻናል በሰላም መጣችሁ። ዛሬም በሌላ በአዲስ ርዕስ ተመልሰን መጥተናል። በዛሬው ቆይታችን ስለ አህመድ ማንጁስ የህይወት ታሪክና በቅርቡ ስለገጠመው አስደንጋጭ ነገር የምንዳስስ ይሆናል። እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። ዝግጅቱን ከመጀመራችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዋናው ጉዳይ እንለፍ። የፋና ላምሮቱ ድምቀት አህመድ ማንጁስ ምን ገጠመው? በአንድ ወቅት በታላቅ የክህሎት ብቃትና በጽናት የታጀበ ዝግጅት ላይ አህመድ ማንጁስ እጅግ ተፎካካሪ የሆነውን የፋና ላምሮት የሙዚቃ ውድድር አሸናፊ በመሆን በመላ ሀገሪቱ የሚገኙ ተመልካቾችን ቀልብ መሳብ ችሏል። ወጣቱ ኢትዮጵያዊ ድምፃዊ ተከታታይ የሆኑ አስደናቂ ብቃቶችን በማሳየት ልዩ የሆነ የድምጽ ጉልበትን፣ ጥልቅ ስሜትንና መድረክን የመቆጣጠር ችሎታን በማንጸባረቅ ዝናን ማትረፍ ችሏል። አህመድ ሳምንት በሳምንት ዳኞችም ሆነ ተመልካቾችን በማስደመም በውድድሩ ውስጥ የብዙዎችን ተወዳጅነት በጽኑ ለማረጋገጥ በቅቷል። አዳዲስ የሙዚቃ ተሰጥኦችን በማውጣትና በማስተዋወቅ የሚታወቀው ፋና ላምሮት ለአህመድ ችሎታውን ለሀገር የሚያሳይበት መድረክ ሆኖታል። የመጨረሻው ውድድር አቀራረቡ እጅግ ድንቅና የማይረሳ ተብሎ የተገለጸ ሲሆን ይህም ሰፊ አድናቆትን ከማስገኘቱም በላይ ለድል አብቅቶታል። አህመድ ማንጁስ ካገኘው የክብር ማዕረግ በተጨማሪ የ1 ሚሊዮን የኢትዮጵያ ብር ታላቅ ሽልማት ተበርክቶለታል። ይህም ገና በጅማሮ ላይ የሚገኘው የሙዚቃ ጉዞው ትልቅ ስኬት ሆኖታል። ለወደፊት የጥበብ ህይወቱም ጠንካራ ድጋፍ የሚሆን ነው። አህመድ ድሉን ካበሰረ በኋላ ባደረገው ንግግር በውድድሩ ሂደት ውስጥ ላገኘው እድልና ድጋፍ ምስጋናውን መግለጹ ይታወሳል። የሱ ስኬት አሁን ላይ የሱን ፈለግ ለመከተል የሚመኙ በርካታ ወጣት ኢትዮጵያውያን እንደ ትልቅ መነሳሳት ይታያል። አህመድ ማንጁስ አሁን ላይ የብዙዎችን ትኩረት ባገኘበት በዚህ ወቅት አዳዲስ ሙዚቃዎችን ያቀርባል ተብሎ ከመጠበቁም በላይ በኢትዮጵያ የሙዚቃ ዘርፍ ስኬቱን እንደሚቀጥል ትልቅ ተስፋ የተጣለበት ባለተሰጥኦ ድምፃዊ ነው። ይህ የፍቅር፣ የጽናት እንዲሁም ህልምን ወደ እውነት የመቀየር ታላቅ የተሰጥኦ ኃይል የታየበት ታሪክ ነው። ድምፃዊ አህመድ ሁሴን ማንጁስ በድብደባ ወንጀል ተከሶ ፍርድ ቤት ቀረበ። በፋና ላምሮት የድምፃዊያን ተሰጥኦ ውድድር አሸናፊ በመሆን የሚታወቀው ድምፃዊ አህመድ ማንጁስ በአካላዊ ጥቃትና በድብደባ ወንጀል ተጠርጥሮ ማክሰኞ መጋቢት 22 ቀን 2018 ዓመተ ምህረት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሁለተኛ የወንጀል ችሎት ቀርቧል። አቃቤ ሕግ ለችሎቱ ባቀረበው የክስ መዝገብ ላይ እንደተመለከተው ተከሳሹ የካቲት 22 ቀን 2018 ዓመተ ምህረት ከቀኑ 12 ሰዓት ከ10 ገደማ በቂርቆስ ክፍለ ከተማ ወረዳ 2 ልዩ ስሙ ስታር ሆቴል በሚባለው ቦታ ውስጥ አንዲትን ግለሰብ በቀኝ እጁ በቦክስ በመምታት በሰውነቷና በጤናዋ ላይ ጉዳት አድርሷል በሚል የወንጀል ክስ ተመስርቶበታል። ተከሳሹ ድምፃዊ አህመድ ሁሴን በችሎት ተገኝቶ በሰጠው ቃል የክስ መጥሪያው የደረሰው በቅርቡ መሆኑን ገልጾ ከጠበቃው ጋር በቂ ምክክር ለማድረግና ጉዳዩን በእርቅ ለመጨረስ ጥረት እያደረገ መሆኑን ተለዋጭ ቀጠሮ እንዲሰጠው ጠይቋል። አቃቤ ሕግ በበኩሉ የእርቅ ሂደቱን እንደማይቃወም ገልጾ ሆኖም የክስ መጥሪያው ቀደም ብሎ ስለደረሰው ተከሳሹ የእምነት ክህደት ቃሉን እንዲሰጥ ጠይቋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ ተከሳሹ በ5000 ብር ዋስትና ከእስር እንዲፈታ አዟል። እንዲሁም መዝገቡን መርምሮ ውሳኔውን ለመስጠት ለመጋቢት 29 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። ድምፃዊ አህመድ ማንጁስ ባለፈው ዓመት አልጣሽ የተሰኘ የመጀመሪያ አልበሙን ማውጣቱ የሚታወስ ሲሆን አሁን ግን በዚህ የህግ ጉዳይ ላይ ይገኛል።
ለዛሬ የነበረን ቆይታ ይህንን ይመስል ነበር። ቪዲዮው እንደጠቀማችሁ ተስፋ አደርጋለሁ። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት ጠቃሚ መረጃዎችን ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩ። መልካም ጊዜ